ከኢትዮጵያ ሆናችሁ ዩቱብ ለመክፈት እያሰባችሁ ከሆነ ብዙ ጥያቄዎች ሊፈጠርባችሁ ይችላል። አዎ ሁልጊዜ በዩቱብ ገንዘብ መስራት ይቻላል ሲባል ሶሻል ሚዲያ ላይ ሰምታችሁ ሊሆን ይችላል፣ ግን ምንም ግልጽ የሆነ ነገር አላገኛችሁም ይሆናል። ነገር ግን እውነታው ብዙዎች ገንዘብ እየሰሩበት ይገኛል። እናም በዚህ ቪዲዮ እንዴት የዩቱብ ቻናል ሴታፕ እንደምታደርጉ፣ ኢትዮጵያ ውስጥ ሆናችሁ ገንዘብ እንዳትሰሩ የሚከለክላችሁን ሪስትሪክሽን እንዴት እንደምታስተካክሉ፣ እናም በመጨረሻ ከዜሮ ተነስታችሁ ቻናላችሁን እንዴት ሞኔታይዝ እንደምታደርጉ ሙሉ ስቴፑን አሳያችኋለሁ። መጀመሪያ በብሮዘራችሁ ገብታችሁ ዩቱብ ትከፍታላችሁ። ከዛ ከከፈታችሁ በኋላ እዚህ ጋር የፕሮፋይል ምልክቱን ትነካላችሁ። እንደዚህ ያመጣላችኋል። ኢሜይሉ ግን ትክክለኛ እናንተ የፈለጋችሁት መሆኑን እወቁ። ሎጊን ማድረግ የፈለጋችሁበት ኢሜይል እንደሆነ ቼክ አድርጉ። እሱን ቼክ የምታደርጉት እንዴት ነው? እዚህ ፕሮፋይሉ ላይ ትመጣላችሁ። ከዛ ስዊች አካውንት ሚለውን ትነካላችሁ። ከዛ ካሉት ውስጥ ትመርጣላችሁ ማለት ነው። በሌላ ጂሜል አካውንት ዩቱቡን መክፈት ከፈለጋችሁ፣ ካልሆነ ቀጥሉ። ከዛ እዚህ ጋር ክሬት ቻናል ሚል አለ በትንሹ፣ እሱን ትነካላችሁ። ከዛ ስም ትመርጣላችሁ። ያው ለምሳሌ ዩቱባችሁ ስለምንድን ነው ሚለውን እናንተ ትመርጣላችሁ። ፎር ኤግዛምፕል አሁን አስቂኝ ቪዲዮዎችን መልቀቅ የምትፈልጉ ከሆነ ፋኒ ክሊፕስ ኢትዮ ልበል ለምሳሌ፣ ምናልባት ኢትዮ ሚለው እንዲለየው ማለት። ከዛ ክሬት ቻናል ሚለውን ትነካላችሁ። እሺ ከዛ ይኸው ክሬት አድርጋችኋል ማለት ነው። እሺ ይህን ክሬት ካደረጋችሁ በኋላ እዚህ ቦታ ላይ ሰርች ማድረጊያው ላይ studio.youtube.com ብላችሁ ሰርች አድርጉና ትሄዳላችሁ ወደዚህ። ከዛ እዚህ ከታች ጌት አፕ የሚላለን እሱን ትታችሁ ኮንቲኒው ቱ ስቱዲዮ የሚሆን ትነካላችሁ። ከዛ ዌልካም ቱ ስቱዲዮ ምናምን ይላችኋል። ኮንቲኒው ትላላችሁ። ከዛ ይኸው ቻናሉን በከፈትንበት አካውንት ያው ስታቱን ያመጣላችሁ። አሁን አንድ ብዙ ሰው ግራም ያጋባው ጥያቄ እንመልስ። ዩቱብ ኢትዮጵያ ውስጥ ኦፊሻሊ ገንዘብ ይከፍላል ወይ? መልሱ አይከፍልም። ግን ሁሉም የሀገር ውስጥ ዩቱበሮች የሚጠቀሙት የጀርባ በር ነው። የጀርባ በሩን ላሳያችሁ። እዚህ ዩቱብ ስቱዲዮ ላይ እንዳላችሁ ወደ ታች ወረድ ትሉና የሴቲንግ ምልክት አለ፣ እሷን ትነካላችሁ። ያው ይከፍትላችኋል። ከዛ ቻናል ሚለው ላይ ትገባላችሁ። ካንትሪ ኦፍ ሬዚደንስ ሰሌክት ታደርጉና እዚህ ውስጥ ኢትዮጵያ የለች፣ ምክንያቱም የዩቱብ ፓርትነር ስላልሆነች ኢትዮጵያ። ስለዚህ ከነዚህ ውስጥ ዩቱብ ፓርትነር የሆኑ ሀገራትን ትመርጣላችሁ። ለምሳሌ ኬንያ፣ ለምሳሌ ከቅርብ ስንነሳ ዩኬ፣ ዩናይትድ ስቴትስ፣ አውሮፓ ውስጥ ያሉ ሀገራት፣ ናይጄሪያ ያለች፣ ከአፍሪካ ብቻ ከነሱ ውስጥ እናንተ ከተለመዱት ውስጥ አንዱን ምረጡና ነው ዩናይትድ ኪንግደም ልበል፣ እሱን ሰሌክት ታደርጋላችሁ ማለት ነው። ይሄ ወሳኝ ሴቲንግ ነው። እዚህ ራሱ ያው ኪወርድስ የሚል ነገር አለ፣ ስለ ቻናላችሁ የሚገልጽ ኪወርዶች። ለምሳሌ ከፈኒ ክሊፕስ ጋር የተያያዘ ነገር ታስገባላችሁ። እዚህ ታች ላይ ሴቭ ሚል አለ፣ እሱን ትነካላችሁ። ከዛ ወደ ዋናው ፔጅ ያመጣችኋል። በመቀጠል ደግሞ ሌላ ማስተካከል ያሉባችሁን ነገሮች ላሳያችሁ። እዚች 3 ባሯን ትነኩና ከስተማይዜሽን የሚለውን ትመርጣላችሁ። ከዛ ባነር ኢሜጅ አፕሎድ እናደርጋለን። እኔ ሳምፕል ነው የማደርገው፣ እናንተ ከቻናላችሁ ጋር የተያያዘ መርጣችሁ አድርጉ። ሰሌክት አደርግና ደን የሚለውን ነካለው። ከዛ ይኸው ያመጣልኛል። ለቲቪም ለዴስክቶፕም ለስልኮችም ሚሆን ከቨር ነው። እነዚህን ሳምፕሎች ካንቫ ላይ ታገኛላችሁ። ከዛ ሳምፕል ዳውንሎድ አድርጋችሁ የራሳችሁን መስራት ትችላላችሁ። ከዛ እዚህ ታች ላይ ደን የሚለውን ትነካላችሁ። ከዛ ይኸው ከቨር አፕሎድ አድርገናል ማለት ነው። ከዛ ፕሮፋይል ፒክቸር ደግሞ ትመርጣላችሁ። ፕሮፋይል ፒክቸርን ከዛው ከከቨሩ መውሰድ ይችላለሁ እኔ፣ እናንተ የሚሆነውን መርጣችሁ ከዛ ደን አለዋል። እሺ ከዛ ደግሞ ዲስክሪፕሽን ላይ ስለ ቪዲዮአችሁ ወይም ስለ ቻናላችሁ የሚገልጽ ነገር ትጽፋላችሁ። ያው ዲስክሪፕሽኑ ላይ ኢላችሁ ቻት ጂፒቲ ነው ማንኛውም ኤአይ እንዲነግራችሁ ማድረግ ትችላላችሁ። እሱ ቀላል። እዚህ ጋር ሊንክ ካላችሁ ሊንክ መጨመር ትችላላችሁ። አድ ሊንክ የሚለው ላይ ኮንታክት ኢንፎ ላይ ደግሞ ቻናል የከፈታችሁበትን ሳይሆን ሌላ ኢሜል ኮንታክት ልትደረጉበት የምትችሉት ኢሜል መርጣችሁ ታስገባላችሁ። እዚህ ጋር ይኸው እኔ አስገብቻለሁ። እዚህ ወረድ ብላችሁ ደግሞ እዚህ ከታች ወተርማርክ ነው አፕሎድ ማድረግ ትችላላችሁ። ከፈለጋችሁ ደግሞ መተውም ትችላላችሁ። ይህን ያህል ካስተካከለን ወደ ላይ እንመለስና ፐብሊሽ የሚለውን እንነካለን። እሺ ይኸው ፐብሊሽ ተደርጓል። ብዙ ሰው ቪዲዮ ፖስት ማድረግ ከጀመረ በኋላ የሚሳሳተውና አካውንቱን እንዲያጣ የሚያደርጉ ነገሮች አሉ። ወደሱ እመለሳለሁ። አሁን ግን ሌላ ተጨማሪ ማስተካከል ያሉባችሁ ወሳኝ ሴቲንጎች ላሳያችሁ። ቅድም የገባንበት ሴቲንግ ላይ
ተመልሰን እንገባና ወደ ታች ወርደን ማለት ነው። ከዛ ቻናል የሚለው ላይ እንገባና ፊቸር ኤሊጂቢሊቲ የሚለው ላይ ገብተን እነዚህን ካላስተካከልን ብዙ ነገሮች ሊሚት ይደረጉብናል። አሁን ለምሳሌ ለስታንዳርድ ፊቸር ኤሊጂብል ነኝ፣ ኢኔብል ሆኗል። ለሁለተኛው ግን ኤሊጂብል አይደለም። እሱ ላይ ምንድን ማድረግ የሚችለው ከ15 ደቂቃ በላይ ቪዲዮዎችን መልቀቅ እችላለሁ። ከስተም የሆኑ ተምኔሎችን አፕሎድ ማድረግ እችላለሁ እና ላይቭ መግባትም እችላለሁ። እነዚህን ሊሚት አድርጎብኛል። ስለዚህ እነዚህን ለማስከፈት ቀስቷን ትነኩና ምንድነው የሚያስፈልገው? በስልክ ቁጥር ቬሪፋይ ማድረግ እና ከላይ ያለው ኢኔብል መሆኑ። ስለዚህ እዚህ ጋር ቬሪፋይ ፎን ነምበር ትሉና ወደ ዩቲዩብ ወደ ዋናው ይዟችሁ ይገባል። ከዛ ቴክስት ሚ ትሉትና ካንትሪ ኮድ ትመርጣላችሁ። ካንትሪ ኮድ ችግር የለም፣ እዚህ ጋር ኢትዮጵያን መምረጥ ትችላላችሁ። ቬሪፋይ ለማድረግ ብቻ ስለሆነ እዚህ ጋር ኢትዮጵያን መርጣችሁ የኢትዮጵያን ስልክ ቁጥር መጠቀም ትችላላችሁ። ከዛ እዚህ ጋር ስልክ ቁጥር ታስገቡና ኔክስት የሚለውን ተነካላችሁ። ከዛ 6 ዲጂት ኮድ ይላክላችኋል። ታስገቡና ሰብሚት ትላላችሁ። ከዛ ፎን ነምበር ቬሪፋይድ ይላችኋል። ስለዚህ ይህንን ታብ ትዘጉና ወደ መጀመሪያው ታብ እንመለሳለን። ከዛ ይኸው ኢኔብልድ ብሎኛል። በመቀጠል ደግሞ አድቫንስድ ፊቸርስ አሉ። ይህን ነገር ሲሪየስሊ ውሰዱት፣ ምክንያቱም ሞኔታይዜሽን አይከፈትላችሁ ለዚህ ኤሊጂብል ካልሆናችሁ ማለት ያው በቀን አፕሎድ ማድረግ የምትችሉትን ቪዲዮ ይጨምርላችኋል። ለሞኔታይዜሽንም አፕላይ ማድረግ እንድትችሉ የሚያደርጋችሁ ይሄ አድቫንስድ ፊቸር የሚያስፈልገው ከላይ ያለው እና ቻናል ሂስትሪ ምንድነው? ትረስት ቢልድ ማድረግ ነው። ከዩቲዩብ ጋር አፕሎድ እያደረጋችሁ ቪዲዮችን የኮሚኒቲ ጋይድላይኑን ፎሎ እያደረጋችሁ እስከ 2 ወር የሚሆን ያህል ጊዜ ቢልድ ታደርጋላችሁ ማለት ነው ትረስት። ስለዚህ ሂስትሪ የሚያስፈልገው አሁን ዩቲዩብን ሲሪየስሊ የምትወስዱ ሰዎች እንደሆናችሁ ፕሩቭ ለማድረግ ነው ማለት ነው። ስለዚህ ቪዲዮችን አፕሎድ እያደረጋችሁ ጋይድላይኑን ፎሎ በሚያደርግ መንገድ ቪዲዮችን መስራት ነው ማለት ነው። ስለዚህ ይህንን ኤሊጂብል ለመሆን ሂስትሪ ቢልድ ማድረግ አለባችሁ ማለት ነው። በተጨማሪ ደግሞ እዚህ ከጎን ያሉትን በሙሉ ያስከፍትላችኋል፣ ማንበብ ትችላላችሁ። ቅድም ብዙ ሰዎች ፖስት ማድረግ ከጀመሩ በኋላ የሚሳሳቱት ወሳኝ ስህተቶች ያልኳችሁ፣ አንደኛው የሌላ ሰው ኮፒ ማድረግ ያለምንም ኤዲቲንግ። ይሄ ዩቲዩብ ቻናላችሁን ፍላግ እንዲያደርግ ከሚያደርጉ ወሳኝ ነገሮች ውስጥ አንዱ እሱን። ኮፒራይትድ የሆኑ ኮንቴንቶችንም ፖስት ማድረግ፣ ለምሳሌ የእግር ኳስ ሃይላይቶችን ትላልቅ ሚዲያዎች ላይ ኮፒራይት ክሌም ያላቸውን ቪዲዮዎች እያመጣችሁ ፖስት ማድረግ፣ እሱም በፍጹም አይቻልም። ሁለተኛው ደግሞ ኒሽ አለመኖር። ኒሽ ምንድነው? ዩቲዩብ ቻናላችሁ ስለ አንድ ቶፒክ መስራት አለ። ስፖርታዊ ከሆነ ስለ ስፖርት፣ አሁን ስለ ፈኒ ቪዲዮ ነው እኔ ቻናል የከፈትኩት። ስለዚህ ፖስት የማደርገው ከሱ ጋር ተያያዥ የሆነ ነገር ብቻ ነው ማለት ነው። ብዙ ጊዜ ሰዎች የሚያጠፉት ምንድነው? አንድ ቻናል ላይ ስለተለያዩ ነው፣ ስለ ኳስ የሚያወራሉ፣ ስለ ዜናም ያወራሉ፣ ስለ ፊልም ያወራሉ፣ ስለ ተለያዩ ነገሮች ያወራሉ። ይሄ ደግሞ ምንድነው ችግሩ? ዩቲዩብ ቻናላችሁን በትክክል አንደርስታንድ እንዳያደርግና ለትክክለኛው ኦዲየንስ ሰጀስት እንዳያደርግ ስለሚያደርገው ኒሽ መርጣችሁ አንድ ቶፒክ ላይ ተመሳሳይ የሆነ ቶፒክ ላይ ብቻ ቪዲዮ ስሩ፣ ፖስት አድርጉ። ከዛ ዩቲዩብ ቻናላችሁን አንደርስታንድ አድርጎ ለትክክለኛው ኦዲየንስ ሰጀስት ማድረግ ይጀምራል ማለት ነው። እናም እነዚህን ፕሮሰሶች ካሟላችሁ በኋላ ሞኔታይዝድ ለመሆን የሚጠበቅባችሁ ሪኳየርመንት አለ። 2 ስቴፕ ነው ያለው። አንደኛው በፋን በኩል፣ ፋን ማለት የእናንተ ሰብስክራይበሮች እንዲከፍሉ የምታደርጉበት ነው። እሱን ለማሟላት 3000 ዋች አወር እና 500 ሰብስክራይበር በቂ ነው። ነገር ግን በሰብስክራይበሮች በኩል ከኛ ሀገር ገንዘብ ማግኘት አስቸጋሪ ነው። ከሱ ይልቅ ሁለተኛው ስቴፕ ማለትም 4000 ዋች አወር እና 1000 ሰብስክራይበር ወይም 10 ሚሊዮን ሾርት ቪው እና 1000 ሰብስክራይበር መድረስ አለባችሁ። እነዚህን ካሟላችሁ አፕላይ ማድረግ ትችላላችሁ። ለጉግል አድ ማሳየት እንዲጀምር ዩቲዩብ አፕላይ ማድረግ ትችላላችሁ። ስለዚህ ለማስታወስ ያህል መጀመሪያ ቻናል ክሬት እናደርጋለን፣ ኔም ምናምን እናስተካክላለን። ቤዚክ የሆኑ ኢንፎርሜሽኖች ስም፣ ፕሮፋይል፣ ከቨር፣ ኢሜይል ምናምን እነሱን እናስተካክላለን። ከዛ ያው ዩቲዩብ ከኢትዮጵያ ኦፊሻሊ ይከፍላል ወይ ለሚለው አይከፍልም ብለናል። ስለዚህ ምንድነው የምናደርገው? ሎኬሽን ቀይረን እናስተካክላለን።
ሌላኛው ደግሞ ኢንፎርሜሽኖችን አድ ማድረግ፣ ኢሊጂቢሊቲ ላይ ማስተካከል። እሱ ምንድነው? ስልክ ቁጥር ቬሪፋይ ማድረግ። በመቀጠል ደግሞ ቻናል ሂስትሪ ቢውልድ ማድረግ አለባችሁ ማለት ነው። እስከ 2 ወር ሊፈጅ ይችላል። ከዛም በፊት ሊከፈት ይችላል። ኮንሲስተንትሊ ፖስት ካደረጋችሁ ኦሪጂናል የሆነ ኮንቴንት ማለት ነው። ሌላኛው ደግሞ አቮይድ ማድረግ ያሉባችሁ ኮመን ስህተቶች ልክ እንደ ኮፒራይትድ የሆኑ ኮንቴንቶችን ፖስት ማድረግ፣ የሌላ ሰው ቪዲዮ አምጥቶ ከነነፍሱ ፖስት ማድረግ፣ ሌላ ሶሻል ሚዲያ ላይ ፖስት የተደረጉ ነገሮችን አምጥቶ ፖስት ማድረግ። እነዚህ ሎ ኳሊቲ ስለሆኑ ቻናላችሁን ፍላግ ሊያስደረግባችሁ ይችላል። ሌላኛው ደግሞ ያው ሞኔታይዝድ ለመሆን ማሟላት ያለባችሁ ሪኳየርመንት ነው። 4000 ዋች አወር ወይም ደግሞ 10 ሚሊዮን ሾርት ቪው እና 1000 ሰብስክራይበር ከደረሳችሁ ለዩቱብ አፕላይ ማድረግ ትችላላችሁ። እናም አድ ማሳየት ይጀምራል ማለት ነው። ቪዲዮ ከጠቀማችሁ ላይክ እና ፎሎ ማድረግ እንዳትረሱ። ይመቻችሁ።